ሰላም ውዶቼ፣ ይሄ የምታዩት በጣም ኃይለኛ አሲድ ነው የሚጎዳና ሰው እጃችንን ሁላችን የሚበጣጥስ ነገር ነው። ለጓደኞቻችን ሁላ ሸር በማድረግ ማንም ሰው ይሄን እንዳይጠቀም መናገር አለብን። አሰላሙ አለይኩም ወበረካቱ ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? የዩቲዩብ ቻናል ለወደፊት ተከታይ የሆናችሁ ጀስት አሁን እንኳን ተከታይ የለኝም፣ አዲስ ነኝ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ለእናንተ አዲስ የሚጠቅም ማለት አዲስ ሆኖ ሳይሆን ለእናንተ የሚጠቅም በተለይ ከኢትዮጵያ መጥተው አዲስ ወደ አረብ ሀገር የምንመጣ አዲስ የምናጸዳ ሰዎች አዲስ ሸቃሎች ለማለት ያክል አዲስ ከዳማዎች ማለት ነው። ጥንቃቄ ማድረግ ያለብን ነገር ነው የማሳያችሁ። እኔ በእኔ ላይ የተፈጠረውን ነው የማሳያችሁ እና እኔም ሴትዬ ይሄ መሬት የተለያዩ የቆሸሹ ማለት ከለር በተለይ ነጭ ሆኖ ከለሩ የዛገን ነገር በጣም ያነሳል። ይሄ ክሎሮክስ ነው። ይሄኛው ኖርማል ነው። ይሄም እንደዚሁ ነጭ ለማድረግ የሆነ ነገር እንትን ለማለት ነው የምንጠቀምበት። ማንኛውንም ነገር ሪሙቭ ስቲም ለማድረግ ስለሆነ የምንጠቀምበት ሪሙቨር ነው። ይሄም ደግሞ በጣም ይለያል። ይሄ ለየት የሚለው ማለት ነው ከዚህኛው ይሄኛው ለየት የሚለው ነገር በጣም ፓወር አለው። በጣም ያጸዳል፣ ፏ ነው የሚያደርገው። ነገር ግን እኛ የማናውቀው ነገር ሳንጠነቀቅ በአፋችን ከገባ በጣም ከባድ ነው። በጣም ከባድ ነው ሽታው። ሀታ ሰውነታችን ላይ እንደዚህ ካላፈ በጣም ነው ሰውነታችንን የሚጎዳው። እኔ አሳያችኋለሁ እዚህ ጋር ማለት ነው። እዚህ ጋር እኔ ሳላቀው ጠብ ብሎብኝ ነው ይችኛው አጣቴ ማለት ነው። እዚህ ጋር ትታያችሁ ከሆነ ከትላንትና ወዳ ሳጸዳ ቤት ሴትየይቱ አደራ ብላ አስጠንቅቃኛለች። አደራሽን ተጠንቀቂ፣ ያምሻል፣ ይገላል ምናምን ብላ አስፈራርታኛለች ማለት ነው። ማለት ለዚህ ቤት አዲስ ነው። ለዚህ ቤት ገዝታ ስታመጣው አዲስ ስለሆንኩኝ አዲስ ነው እና እዚህ አምጥታው ሰታኝ፣ አደራሽን ተጠንቀቂ፣ አፍሽን በማክስ እፈኝ፣ እጅሽንም